ወጣቶቹ በሶስት አውቶቡሶች ተጭነው በማዕከላዊ ዞን ነበለት አቅራቢያ ወደሚገኘው ሰጉህ ወደሚባል ወታደራዊ ማሰልጠኛ መወሰዳቸውና በዚህ ወቅት ለማምለጥ ሲሞክሩም አደጋ የደረሰባቸው ወጣቶች እንዳሉም ተነግሯል። በተመሳሳይ ቀን ግንቦት 17 2018 ዓ.ም በአቢ አዲ ከተማ አቅራቢያ በሚገኙ ሁለት የወርቅ ማዕድን ማውጫዎች አባግባና ሩባህዛ ከሚባሉ አካባቢዎች ፊታቸውን የሸፈኑ የህወሓት ቡድን ታጣቂዎች ከ700 በላይ ሰዎች እንዳፈሱ ከተጎጂዎችና ከተጎጂ ቤተሰቦች መረጃ መገኘቱ ተዘግቧል። በአፈሳው ወቅት ድብደባ፣ ማንገላታትና ተኩስ ጭምር እንደነበር የሚገልጸው ዘካሪያስ የተባለ ወጣት ከጣንቋ አበርገሌ፣ ቀይ ተክሊና አቢ አዲ ወረዳዎች የመጡ 500 ሰዎች ወደ አቢ አዲ ከተማ ማዘጋጃ ቤት፣ ከቆላ ተንቤን የመጡ 200 ሰዎች ደግሞ በአቢ አዲ ከተማ ነዳጅ ማደያ አቅራቢያ ወደሚገኘው ግንባታው ወዳላለቀ ህንፃ በታጣቂዎች መወሰዳቸውን ይናገራል። በሰሜን ምዕራብ ትግራይ ዞን ብዙ ቀበሌዎች በሚያዝያና ግንቦት ወራት የትግራይ ኃይሎች ወታደራዊ ልብስ የለበሱ ታጣቂዎች ቤት ለቤት በመዞር በርካታ ወጣቶችን እንዳፈሱም ተጎጂዎችና የተጎጂ ቤተሰቦች ተናግረዋል። ከዚህ በተጨማሪም በአክሱም ከተማ ከመንገድ ላይና ከእግር ኳስ መመልከቻ ቤቶች በርካታ ወጣቶች መታፈሳቸውን ነዋሪዎቹ ገልጸዋል። ከዚህ በተጨማሪም በትግራይ ምስራቃዊ ዞን ውቅሮ ከተማ ልጆቻችሁን ወይም ባሎቻችሁን ለውትድርና አሰልፉ የሚለውን የአስተዳዳሪዎችን ቅስቀሳ ያልተቀበሉ ወደ 50 የሚጠጉ እናቶች ከግንቦት 13 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት እንደታሰሩም ተናግረዋል። በኤርትራ መንግስት የሚፈጸሙት የሰብአዊ መብቶች ጥሰቶች በሀገር ውስጥ ብቻ የተገደበ ሳይሆን ከሀገሪቱ እስርንና ወታደራዊ ግዳጅን ሸሽተው በውጭ ሀገራት የሚኖሩ ኤርትራውያን ላይ ጭምር የሚፈጸም መሆኑን የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ገልጿል። ላለፉት 6 ዓመታት በኤርትራ የሰብአዊ መብቶች አያያዝ ሁኔታ ላይ የተሾሙት የተባበሩት መንግስታት ልዩ ራፖርተር በኤርትራ ስላለው አስከፊ የሰብአዊ መብቶች አያያዝን በተመለከተ ባወጡት ሪፖርት በሀገሪቱ አሁንም ድረስ በሰብአዊነት ላይ የሚፈጸሙ ወንጀሎች ከመቀነስ ይልቅ እየተባባሱ መሆኑን በማስረጃዎች በማስደገፍ ይፋ አድርገዋል። ድርጊቱ በግለሰቦች ደረጃ የሚፈጸም ሳይሆን የመንግስት መዋቅር በፖሊሲ ደረጃ የነደፈው ስልታዊ የማፈኛ ስልት መሆኑንም ገልጸዋል። በኤርትራ የፖለቲካ ተቃዋሚዎች፣ ጋዜጠኞችና የሃይማኖት ማህበረሰብ አባላት ያለምንም ክስ በሚስጥር ማቆያ ቦታዎችና ከመሬት በታች ባሉ ኮንቴይነሮች ውስጥ ለ10 ዓመታት ታስረው እንደሚገኙም ተመላክተዋል። በተጨማሪም መንግስት እንደ አውሮፓውያን አቆጣጠር በታህሳስ ወር 2025 ላለፉት 18 ዓመታት የታሰሩ 13 ሰዎችን የለቀቀ ቢሆንም ሐምሌ ወር 2025 ግን 2 ታዋቂ የሃይማኖት አባቶች መሰወራቸው በሪፖርቱ ተመላክቷል። ሪፖርቱ አክሎም ታዋቂ የሃይማኖት ምሁራንና ሼኮች በግዳጅ መሰወራቸውንና እንደ አውሮፓውያን አቆጣጠር በ1997 ጀምሮ ከ150 በላይ የሃይማኖት መሪዎች ያለ ፍርድ በጅምላ መረሸናቸውም ተመላክቷል። የሃይማኖት ትምህርት ቤቶች መዘጋታቸውን በመግለጽ ታሪካዊ መስጊዶችና